የጽናት ድራማ የፌርማታ ቲዩብ 300,000 ሰብስክራይብ መግባቱን አስመልክቶ እንግዲህ ደስ በሚል ሁኔታ እያከበርን እንገኛለን። በጣም ደስ ብሎናል። ኬኩን የምትቆርስልን ደግሞ 189 ክፍል የጻፈችልን ራሳችን አደረሳችሁ ደስ ብሎናል ለዚህ ቀን በመብቃታችን እና እንግዲህ ይሄን ሁሉ ጊዜ ለአንድ አመት ያህል እንግዲህ ጽናት ድራማ ከኦዲየንስ ጋር አብሮ ቆይቷልና እስከዛሬ ድረስ አብራችሁን ስለነበራችሁ ድራማችንን እየተከታተላችሁ ይሄንን አስተካክሉ ይሄ ጎደለ ይሄ ነገር አሪፍ ነው እያላችሁ ታበረታቱን የነበራችሁ ተመልካቾቻችንን ከልብ በጽናት ድራማ ክሩ ስም ከልብ እናመሰግናለን። እግዚአብሔር ያክብርልን። እንኳን አደረሳችሁ አደረሰን። ዛሬ እንግዲህ 300,000 ገብተናል። በዛ ላይ ደግሞ አንደኛ አመታችን ነው። ስለዚህ አብራችሁን እስከዛሬ ድረስ ስለነበራችሁ በጣም እናመሰግናለን። እግዚአብሔር ያክብርልን። ከእንግዲህም ደግሞ 1 ሚሊዮን እንደርስና እናከብራለን ብዬ አስባለሁ። በጣም እናመሰግናለን። 189 ክፍል አብራችሁ ለቆያችሁ ተመልካቾቻችን ቤተሰቦቻችን ትልቅ ምስጋና ማቅረብ ፈልጋለሁ። አንድ አመት ሙሉ አንድን ድራማ መከታተል ቀላል አይደለም። ስለዚህ እስከዛሬ ድረስ አትሰለችሁ አስተያየት እየሰጣችሁ ይሄን አስተካክሉ ይሄን አድርጉ እያላችሁ አብራችሁን ስለቆያችሁ በጣም እናመሰግናለን። እንዳከብራችሁን እግዚአብሔር ያክብራችሁ። ወዳችኋለሁ። በመጀመሪያ እንኳን ሁላችሁንም አደረሳችሁ አደረሰን። ደግሞ እንወዳችኋለን ስለምትከታተሉ ስለምታበረታቱን። አሁንም ቢሆን ድራማችን እዚህ ላይ ያበቃም ይቀጥላል። እስከመጨረሻው አብራችሁን ቆዩ። ወዳችኋለሁ። እሺ እንግዲህ በመጀመሪያ ሁላችሁም የምር የክሩ አባላታችሁ ሁላችሁም እንኳን ደስ አላችሁ። በጣም ትልቅ ነገር ነው። በርግጥ የድራማ አንድ አመት ሞልቶታል። ለኔ እንኳን ሰርጉ በመሃል ነው የገባሁት የሆነ ታይም ላይ ነው የገባሁትና ያም ሆኖ ግን ስላወቅኳችሁ ስለተዋወቅን በጣም ደስ ብሎኛል። እንዲሁም ደግሞ ጽናት ድራማን የምትመለከቱ ሁላችሁም ወዳጆች እናንተ ኮሜንት ነው እኛን የሚያጠነክረንና ኃይልን ወደፊትም እንግዲህ ከዚህ የተሻለ ቦታ ደርሰን እንደዚሁ ለመሰብሰብ ለማክበር ያብቃን። አመሰግናለሁ በጣም። ያው እንግዲህ ብዙ ጊዜ ንግግር አልችልም። ዲያሎግ ሲሰጠኝ ነው የምችለው። እንዴት ናችሁ? እንግዲህ በያላችሁበት ሰላማችሁ ብዝት ይበልልን። እንደ ሁል ጊዜው ስለምታበረታቱና አስተያየት ስለምትሰጡን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እግዚአብሔር ያክብርልኝ። ያው በእናንተ እገዛና አበረታችነት ነው እንግዲህ 300,000 የገባ ነው። በጣም ደስ ብሎናል ሁላችንም። ለሚቀጥለው ገና 1 ሚሊዮን 2 ሚሊዮን እያልን እስከምንደርስ እድሜና ጤና ይስጠን። በጣም ነው የምንወዳችሁ። በቅድሚያ ስለ ሁሉም ነገር እግዚአብሔር ይመስገን። በመቀጠል ደግሞ ሁላችሁንም እንኳን ደስ አላችሁ። ብሩኬ እንኳን ደስ አለክ እና እያንዳንዳችሁን ስላወቅኳችሁ ደስ ብሎኛል። ከዛ ባለፈ ደግሞ ሰብስክራይብ ያደረጋችሁን 300,000 ሁላችሁንም እጅግ በጣም ከልብ እናመሰግናለን። ቀጥለን ደግሞ በደንብ እንድንሰራ አብሮነታችሁ አይለየን። በጣም እንወዳችኋለን። ቴንኪው። ስለ ሁሉም ነገር እግዚአብሔር ይመስገን። እግዚአብሔር ፈቅዶ 300,000 ገብተናል። ከዚህ በላይ ብዙ ድሎችን አብረን እናከብራለን እና እናንተም ቤተሰቦቻችንን ደግሞ በደንብ አድርገን እናመሰግናለን። ውድ ተመልካቾቻችን ይሄንን ያህል ጊዜ አብራችሁን ጽናት ድራማን የተከታተላችሁ ስለሆነ እጅግ አድርገን ከልብ እናመሰግናለን። አሁንም ቆይታችሁ ሳይለየን አብራችሁ እንድትዘልቁ እንደዚሁም ዩቲዩቡን 300,000 ሰብስክራይብ አድርጋችሁ አብራችሁን ስለሆናችሁ ከልብ እናመሰግናለን። ተከታተሉን፣ አብራችሁን ቆዩ። ድጋፋችሁ፣ አስተያየታችሁ፣ መውደዳችሁ ለኛ ብርታትና እድሜ ነውና ሁልጊዜም ከኛ አትለዩ። አብራችሁን ስለምትቆዩ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። እንወዳችኋለን።
አንድ አመት በጣም ረጅም ጊዜ ነው። አይ ቲንክ እናንተ ከገባችሁ ከአንድ ሳምንት በኋላ እዚህኛው ቤት ከዛን ጊዜ ጀምሮ እስካሁን አለውና በጊዜ ሂደት ውስጥ ያሉትን ለውጦች ለማየት ዝም ብላችሁ አንዳንድ ፉቴጆችን ራስ ወደ ኋላ መለስ ብላችሁ የመጀመሪያው ክፍሎች ስታዩ ፊዚካሊም ፋይናንሻሊም አንዳንድ ነገሮች በጣም በብዙ መንገድ ተቀያይረው እዚህ ደርሰናል እና ይሄ የሆነው ደግሞ እግዚአብሔር ስለረዳን እግዚአብሔር ስላገዘን ለኛ በማይመስል መንገድ እግዚአብሔር እቅድ ውስጥ ግን የነበረ የታቀደ እግዚአብሔር በዚህ መንገድ ላይ ያመጣን ወዶ ስለሆነ እግዚአብሔር ይመስገን። ሌላ ምንም ምለው ነገር የለም። ነገ ደግሞ የተሻለ ቦታ ላይ ደርሰን በተሻለ ደግሞ እግዚአብሔርን ልናመሰግን እንሰበሰባለን ብዬ ተስፋ አደርጋለሁ። ስለሁሉ እግዚአብሔር ይመስገን። በመጀመሪያ ለዚህ ቀን ላደረሰን እግዚአብሔር ይመስገን እና ደግሞ ይህን ወርቃማ የሆነ እድል ለሁላችንም የሰጠን በጣም ጥሩ የሆነ እድል ራሳችን የምናሳይበት ታለንታችን የምናሳይበት አሁን ያለንበት ደረጃ ሳይሆን ትናንት የተነሳንበትን ቦታ እናውቀዋለን። ስለዚህ ይህን እድል ለሰጠን ለብሩክ እናመሰግናለን በመጀመሪያ። ሲቀጥል 300,000 ሰብስክራይበሮቻችን እናመሰግናለን። ከዚህ የተሻለ ነገር ደግሞ ሰርተን ደስ እናሰኛቸዋለን። በመጀመሪያ እንግዲህ የድንግል ማርያም ልጅ ክብሩ ይሰድ ላይክ ስንጀምረው እዚህ ቦታ ላይ እንደርሳለን ብለን አይደለም የጀመርነው ከኔም ጭምርና ግን ላይክ በእናንተ እርዳታ በኦዲየንሶቻችን ምስክርነት ጥሩ ነገር ስንሰራ ያበረታታችሁን መጥፎ ነገር ሲሆን ደግሞ ይሄ ነገር ቢስተካከል እያላችሁን እዚህ ደርሰናል። ከዚህም ደግሞ የበለጠ ከዚህ የተሻለ ነገር እንደምንሰራ እርግጠኛ ነኝ። ዛሬ ላይ 300,000 ሰብስክራይበር ገብተናል። ነገ ከነገ ወዲያ ደግሞ ከዚህ የተሻለ 1 ሚሊዮን እንደምንገባ እርግጠኛ ነኝ። እናመሰግናለን። ተመልካቾች ጽናት ድራማን እስከዚህ ክፍል ድረስ ስትከታተሉ ሰብስክራይብ አድርጋችሁን ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። እንወዳችኋለን። ሀሳባችሁን አስተያየታችሁን እያስቀመጣችሁ እኛም ያንን እየተከተልን የእናንተን ሀሳብ ለማስተናገድ ሞክረናል። እንግዲህ በራችን ክፍት ነው። ይሄ ደስታ የእናንተም የተመልካቾች ደስታ ነው። እንወዳችኋለን፣ እናከብራችኋለን። እንኳን ደስ አላችሁ። ደግሞ በ1 ሚሊዮን ከዚህ በኋላ የምናከብረው 1 ሚሊዮን ሰብስክራይበር 500,000 አናከብር፣ ምክንያቱም ትንሽ ነው አይደል? 1 ሚሊዮን እናከብራለን። 1 ሚሊዮን ስናከብር ከተመልካቾችም የተወሰኑ ሰዎች ከኛ ጋር ይሆናሉ ብለን እናስባለን። 1-2 ብለን ዛሬ እንኳን እዚህ ክፍል ውስጥ ያለው ሰው በጣም ብዙ ሰው ነውና 1 ሚሊዮን ላይ እንገናኝ። እንወዳችኋለን። አሁን ወደ ስራ አይደል ሳሚ? ወደ ስራ። እሺ የጽናት ድራማ እስከ ዛሬ ለ1 ዓመት ተከታታይ ሳይቋረጥ 172ኛ ነው የተለቀቀው 172 ክፍል ያለ ማቋረጥ በመተላለፍ በኢትዮጵያ የመጀመሪያው የዩቲዩብ ድራማ ነው።